የእስራኤል ጦር የመሬት ላይ ዘመቻውን አጠናክሮ ቀጥሏል ተባለ። ሐሰን ፍርሃት የተባሉት የሐማስ ባለስልጣን በሊባኖስ ውስጥ ከነልጆቻቸው ተገለዋል። ጦሩ በኤክስ ላይ ባሰፈረው ጽሑፍ የእስራኤል ጦር አባላት በሹጃዬ አካባቢ መንቀሳቀስ መጀመራቸው የተገለጸ ሲሆን ይህም ሰሜናዊ የጋዛ ክፍልን ይበልጥ ለመቆጣጠርና ደህንነቱ የተጠበቀ አካባቢ የማስፋት ዘመቻ አንድ አካል ነው ተብሏል። በዘመቻው ወቅትም የእስራኤል ጦር አሸባሪ ሲል የጠራቸውን በርካቶችን የገደለ ሲሆን የአሸባሪዎች መሸሸጊያ ያላቸውን ሕንፃዎችም አውድሟል። ከነዚህ ሕንፃዎች መካከል አንዱም የሐማስ ማዘዣና መቆጣጠሪያ ማዕከል የነበረ መሆኑ ተነግሯል። የእስራኤል ጦር በአካባቢው ያለውን ይዞታ ለማስፋት እየጣረ ባለበት በአሁኑ ወቅት ሰላማዊያን ዜጎች የጦርነት ቀጠናውን ለቀው እንዲወጡ መመሪያ ተሰጥቷል። ነገር ግን የእስራኤል ጦር በትናንትናው ዕለት በአካባቢው በፈጸመው ጥቃት በትንሹ 37 ሰዎች ተገድለዋል። በተያያዘ ጉዳይ አንድ የሐማስ ባለስልጣን ልጆች ሲዶን ላይ በተፈጸመ ጥቃት መገደላቸው ተዘግበዋል። የእስራኤል ጦር በሊባኖሷ የወደብ ከተማ ሲዶን ላይ በፈጸመው ተከታታይ የድሮን ጥቃት ሐሰን ፍርሃት የተሰኘውን የሐማስ ከፍተኛ ባለስልጣን መገደሉ የተገለጸ ሲሆን አሁን ላይ የወጡ መረጃዎች ደግሞ የሐሰን ሴትና ወንድ ልጆች በጥቃቱ መገደላቸው ተሰምቷል። አርብ ጠዋት ላይ በሲዶን ከተማ ዳላ የተባለ መንደር ላይ በተፈጸመ ጥቃት ነው ባለስልጣኑ ከነ ልጆቹ የተገደለው።